በተለይ ከእስልምና ወገኖቻችን አንድ ነገር ይላሉ። በጣም ሁሌ የሚገርመኝ አንድ ነገር አንዴ ሶስት አንዴ አንድ እንዴት ይሆናል ይላሉ። የምራችሁን ነው። አንድ ነገር አንዴ ሶስት አንዴ አንድ አይሆንም። እኛ ግን እያልናችሁ ያለ ነገር ሳይሆን አምላክ ነው። አምላክ ሶስትም መሆን ይቻለዋል፣ አንድም መሆን ይቻለዋል። ራሱን በአንድነት በሶስትነት ገለጸልን እንጂ አንድ ቢሊየን ሆናለሁ ቢል ለምን ትሆናለህ ብሎ የሚከሰው አለ? የሚወቅሰው አለ ወይ? ራሱን የገለጸበት እግዚአብሔርነቱን ለፍጥረት ያስተዋወቀበት ብቸኛ ጎዳና ይህ ከሆነ የፍጡር ድርሻው መቀበል ነው። ለምን ካልከኝ ይመረምረን ዘንድ የሚቻለው እንጂ እንመረምረው ዘንድ የሚቻለን አይደለንም። ሊያውቀን ዘንድ የሚገባው እንጂ እናውቀው ዘንድ የሚገባን አይደለንም። እኔ አሁን በእጄ የጨበጥሁት ሚሞሪ እኔን አያውቀኝም። እኔ ግን ስለ ሚሞሪ ማብራሪያ መስጠት እችላለሁ። ለሚሞሪው ግን ስለ እኔ ህይወት የተወሰነ ነገር ልጭነው እችላለሁ። የጫንሁትን ሊጮህ ይችላል። ያልነገርሁትን ግን ከየትም አያመጣም። ስለነገርሁት ብቻ ሚሞሪው ሊያወራ ይችላል። ስለነገርሁት ብቻ እኔ ማለት እንዲህ ነኝ ብዬ የነገርሁትን ብቻ ሚሞሪው ሊናገር ይችላል። ራሱን የገለጸበትን ያንን ጎዳና አባቶቻችን በቅድስና ተቀብለው ሰጡን። እኛም እርሱን ተረክበን እንኖራለን። ኢሳያስና ሚልክያስም በመንፈሰ ትንቢት ያዩት የፀሐይን ምሳሌነት ጌታችን እና መድኃኒታችን ኢየሱስ ክርስቶስ አባቴ ፀሐይ ነው፣ እኔም ብርሃኑ ነኝ፣ መንፈስ ቅዱስም ሙቀቱ ነው ብሎ ተርጉመውታል ማለት ነው። በመጽሐፈ ቀለሚንጦስ ላይም ተተርጉሞ ይገኛል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስም ያስተማረን ከአበውም የተቀበልነው በትውፊትም ያገኘነው በቤተ ክርስቲያናችን በአባቶቻችን ሕግ የተቀመጠው የቤተ ክርስቲያን አማናዊ አስተምሮ ይኸው ነው ማለት ነው። ስለዚህ አንደኛ መለኮት ይህንን ያህላል ይህንን ይመስላል ሊባል አይችልም። ብቁ ምሳሌ የለውም። እስካሁን የመሰልሁላችሁ በራሱ ምሳሌ ዘይሐጽጽ ይባላል። በእኛ አጠራር ምን ማለት ነው? ጎደሎ ምሳሌ ማለት ነው። ምንም አይነት ምሳሌ ብንደረድር ለስላሴ የሚሆን ምሳሌ የለም። እንኳን ለስላሴ ለአንዲት ቆንጆ ሴት እኮ ምሳሌ የለሽም ምሳሌ ብሎ የሚዘፍን ዘፋኝ አለ አይደለም? እኛም የክርስቶስ እንደራሴዎች የክርስቶስ መምህራን ምሳሌ የለህም እንለዋለን። እርሱን የሚተካ ስለሌለ ለፍጡር በራሱ ምሳሌ ሲሆን የሚጎል ነገር ይኖረዋል። ፍጡርማ እንዴት ለፈጣሪ ሙሉ ምሳሌ ይሆናል? ስለዚህ ምሳሌው ዘይሐጽጽ ነው ማለት ጎደሎ ምሳሌ እርሱን የሚተካ ስለሌለ ማለት ነው። ሁለተኛ ለመለኮት እንደ ፀሐይ እንደ ጨረቃ የተወሰነ ክበብ የለውም። የሰውም የመላእክትም አይምሮ መርምሮ የማይደርስበት በልና የሚኖር ድንቅ ነውና የሰውም የመላእክትም የሌላውም ሰው ሐሳብ መርምሮ እንዲያነህ እንዲነህ ብሎ ይናገረው ዘንድ የሚቻለው አይደለም ማለት ነው። ለመለኮት ላይና ታች ቀኝና ግራ የለውም። በዓለሙ ሁሉ ምሉእ ነውና በዓለሙ ሁሉ ቀኝ ግራ ላይ ታች የሚባል የለውም። በዓለም ሁሉ የመላ ራሱ ርሱ ነው ማለት ነው። ርሱ ነው። ሌላው አምስተኛ ለመለኮት ከላይ ጠፈር ከታች መሰረት የለውም። ጠፈሩም እርሱ መሰረቱም እርሱ ነው እንጂ። ስድስተኛ መለኮት ከምድር የወደቀው ለማንሳት ወገቡን ማጎንበስ የለበትም። በነገራችን ላይ ጌታ ወረደ ሲባል ሙስሊሞች አንዳንድ የሚያነሱ ጥያቄ እየሰማቸው ነበር በቅርብና የእናንተ አምላክ እኮ ይወርዳል ይላሉ። እኛ ወንድም አለም ወረደ ስንል ወረደ ማለታችን ሰው ሆነ ማለት ነው ትርጓሜው። የፍጡርን ስጋ የፈጠረ መለኮት በፈቃዱ ተዋሃደ ማለት ነው። ሰው ሆነ ለማለት ይህን ቃል እንጠቀመዋለን እንጂ ሰው ሆነ ለማለት ወረደ እንላለን እንጂ ምድር ላይ ያልነበረ ሆኖ ሰማይ ላይ ብቻ በሆነ አጥር ተቀምጦ የወረደ አምላክ የለንም። ወረደ ያልነው ትሁት ሆነ ማለት ነው። ትሁት ስጋን በፈቃዱ ተዋሃደ ማለት ነው። ስለሆነም ስላሴ ማለት ባጭሩ የመጠቅለያ ሐሳቤ ማን ፈጠረህ ስትባሉ ከዚህ በኋላ ክርስቲያኖች ሁላችሁ ስላሴ ብላችሁ መልሱ። በማን ታምናለህ ከተባላችሁ በስላሴ ብላችሁ ተናገሩ። ስላሴ ስንት ናቸው የሚላችሁ ቢኖር አንድም ሶስትም ናቸው ብላችሁ መልሱ። አንድም ሶስትም ናቸው ስልህ ግን ትሉትና አንዴ አንድ ሌላ ጊዜ ሶስት የሚሆኑ አይደሉም። ታዲያ እንዴት ነው ካልኸኝ በመለኮት በባህሪ በህልውና ባገዛዝ ለዘላለም አንድ ናቸው። እንደገና ደግሞ በአካል በግብር በስም ደግሞ ለዘላለም ሶስት ናቸው ብላችሁ መልሱ። ስለዚህ ስላሴ ስንት ናቸው ለሚለው ጥያቄ አንድም ሶስትም ናቸው ትሉና አንድ የሆኑበትንና ሶስት የሆኑበትን ትናገራላችሁ ማለት ነው። አንድም ሶስትም ናቸው ማን ይባላሉ ብሎ ሰው ቢጠይቃችሁ አብ፣ ወልድ፣ መንፈስ ቅዱስ ብላችሁ መልሱ። አብ ማለት ምን ማለት ነው ካላችሁ አባት በሉት። ወልድ ማለትስ ምን ማለት ነው ካላችሁ ልጅ ብላችሁ መልሱለት። አብ ማለት አባት፣ ወልድ ማለት ደግሞ ልጅ ከሆነ መንፈስ ቅዱስ ማለትስ ካለችሁ ደግሞ ከተባላችሁ ሰራጺ። ከማን የሰረጸ? ከአብ። ሰረጸ ማለት ምን ማለት ነው? አብን አህሎ ወልድን መስሎ የወጣ ወይም የተገኘ ማለት ነው። አብ ይወልዳል ያሰርጻል፣ ወልድ ይወለዳል፣ መንፈስ ቅዱስ ደግሞ ይሰርጻል። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም።
እንደ መንፈስ ቅዱስም አይሰርጽም። ወልድም ቢወለድ እንጂ እንደ አብ ወላዲ አይባልም። አይወልድም እንደ መንፈስ ቅዱስም ሰራጺ አይባልም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ ወላዲ እንደ ወልድም ተወላዲ እንደ አብም አስራጺ አይባልም። አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ምንም ላጠይቆተ አካላት ሶስት ብንልም በባህሪ በህልውና በአገዛዝ በስልጣን በመለኮት አንድ አምላክ ብለን እናምናለን ማለት ነው። ምስጢረ ሥላሴ ማለት በቤተ ክርስቲያናችን አስተምህሮ እንዲህ ይገለጻል። የመጨረሻው ሐሳቤ እንዲሁ አልገባንም የሚል ሰው ይኖራል። ይገርማችኋል። እኔም ቅድስት ሥላሴን ብለን እኛም በተናገርን ጊዜ የገባንን ስንገልጽላችሁ አይታወቅነቱን አስረዳናችሁ እንጂ ሥላሴ ተወስኖ ተመርምሮ አልቆ አንተ ማለት ይህ ነህ ብለን የማንናገርለት ሁሉን የፈጠረ እንጂ ፍጡር የማይመረምረው ነው ማለት ነው። ወኩሎ ይታሰስ ወለቱ ሳልወ ዘይታሰሶ እርሱ ሁሉን ይመረምራል፣ እርሱን ግን የሚመረምረው የለም ተብሎ የተነገረለት ነው። ስለሆነም የገባንን ያንኑ በገባን ያመን ያልገባንን ደግሞ ለባለቤቱ ለራሱ ለሊከ ተአምር ርሰከ ይላል ሊቃውንቱ። ምን ማለት መሰላችሁ? የሆነ ቃል ያነሱና ሊመረምሩ ይፈልጉና ሲከብዳቸው ለሊከ ተአምር ርሰከ አንተ ራስህን ታውቃለህ ይላሉ። ስለዚህ ከኛ የተረፈውን ራስ ታውቃለህ ብለን ለሥላሴ እንሰጠዋለን። ለኛ ግን ቅድም እንደነገርኳችሁ የሥላሴ አንድነት ሶስትነቱን ከተረዳንና በባህሪ በመለኮት ባገዛዝ የማይለይ በተለይ ልብ ብላችሁ ስሙኝ። ሥላሴ ስንት ናቸው ስትባሉ አንድም ሶስትም ናቸው ትሉና ሶስት አምላክ ነው ያላችሁ ስትባሉ አይደለም አንድም ሶስትም እኮ ነው ያልሁህ። አንድ ነው የምትለይ በምንድን ነው ብሎ ከጠየቃችሁ አንድ ነው ያልሁ በመለኮት ነው። አንተ ግን በመለኮት ሶስት አድርገው ሶስት አምላክ አልከኝ። አንድ ነው እኮ አንድም ሶስትም ነው እኮ ያልሁህ። አንድም ሶስትም ማለቴ በመለኮት አንድ ነው እያልሁ ነው። ሶስት ያልሁ ደግሞ በአካሉ ነው ትለዋል። ሶስት አካል ኖሮት እንዴት አንድ መለኮት ሆነ ካላችሁ ደግሞ ሶስት አካል ሲኖረው አንድ መለኮት የሆነ እርሱ የኔ አምላክ ነው ብላችሁ መልሱለት። እርሱ የኔ አምላክ ነው። ለፍጡር አንድ ሲሆን ሶስት ሲሆን አንድ አይቻለውም፣ ለፈጣሪ ግን ተችሎታልና አምላኬ እንዲያ ነው በሉት። ስለሆነም በሃይማኖታችን እንድንጸና እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣ ግለሰቦች የፈጠሩት ሳይሆን ልዩ ሶስትነት ለዘላለሙ የነበረ ሁሉን ያስገኘ የሚያሳልፍ እርሱ ግን ለዘላለም ጸንቶ የሚኖር አንድ አምላክ ሥላሴ በተዋህዶ ተዋህዶ በሥላሴ ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ ልዑል እግዚአብሔር ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።